ጌታ ነው። ሃሌሉያ አሜን አሜን። ክብር ለእግዚአብሔር ይሁን። ዛሬ ወገኖቼ እግዚአብሔር የዳዊትን ልብ እንዲሰጠን እንለምናለን። የማንን ልብ? የዳዊትን ልብ። ከአገልጋዮች መጽሐፍ ቅዱስ ላይ እግዚአብሔርን ካገለገሉ ነቢያቶች፣ ኃያላኖች፣ ቅዱሳኖች እንደ ዳዊት ቅን ልብ ያለው አልነበረም። ኢየሱስ ክርስቶስ ጌታ ነው። ብዙዎች በተለያየ መልኩ ስማቸው ተጠርቷል። በእምነት ስማቸው የተጠሩ አሉ፣ በድፍረት እንዲሁ፣ በኃይል እንዲሁ ደግሞ በተለያየ እግዚአብሔር በሚወደው በሚፈልገው ነገር የታመኑ ሰዎች የተጻፈላቸው አሉ። ክብር ለእግዚአብሔር ይሁን። ዳዊት ላይ ግን ምንድነው የሚለው? እሱ የእግዚአብሔር ልብ እንዳለው ይናገራል። አጠገባችሁ ያለውን ሰው ልብህ ቅን ይሁን እንደ ዳዊት ይሁን በሉት። ይመጣል፣ መንፈሱ አብሮናል። ሃሌሉያ። ልብህ ቅን ይሁን፣ መንፈስህ ቅን ይሁን። ሃሌሉያ። ምክንያቱም በጣም የሚገርም ነው። አይገርምም? ወደደው። እግዚአብሔር ዳዊትን ወደደው፣ በጣም ወደደው። የሚገርማችሁ አስቀድሞ እግዚአብሔር ዳዊትን ያይ ነበር አሻግሮ በነ ሩት እንዲሁ ደግሞ በነ ሌሎችም ከሱ በኋላ ያሉ በእነሱ ውስጥ እያለፈ ያየው ነበር። በቃ አንድ ቅን ሰው እሰይን ያይ ነበር። በእሰይ በኩል ያየው ነበር። አንድ ቅን ሰው ይመጣል እያለ ክብር ለእግዚአብሔር ይሁን። እንደ ልቤ የሆነ ሰው አለ እያለ የእግዚአብሔር ልብ አለ ሆይ በሉት። ዛሬ እንግዲህ እየተነቃቃን ሙቀቱም ትንሽ ያስቸግራል። እኔ እንኳ ከረባታ ስሬ ደህና ነኝ። ኢየሱስ ጌታ ነው። እየሳቀን ደስ እያለን ነው የእግዚአብሔርን ቃል የምንካፈለው። እግዚአብሔር ልብ አለ ሆይ፣ ቅን ልብ አለ ሆይ። ስለ ልብ መቼስ እኔና እናንተ አበሾች ብዙ ጊዜ ከአይምሮ ይልቅ ልብ ላይ ነው ንግግራችን፣ ምሳሌያችን ሁሉ። ነጮች እንደዛ አይደሉ። ነጮች ደግሞ አይምሮ ላይ ነው፣ እዚህ ላይ ነው፣ ጭንቅላት ላይ ነው። እና እኛ ግን ስለ ልብ በደንብ እናውቃለን። መጽሐፍ ቅዱስ እንዲያውም የሚገርማችሁ አንዳንድ በነጮች የሚነገረውን ቃል ወደ እኛ ወደ አበሾቹ ተተርጉሞ ነው ወደ እኛ የመጣው ይሄ የመጽሐፍ ቅዱስ ቃል ማለት ነው። አንዳንድ ጊዜ ምን እንላለን? እንዴ ልብሽ የት ሄዶ ነው እንላለን አይደል? አይምሮሽ የት ሄዶ ነው አንልም። እንዲሁ ደግሞ አንዳንድ ጊዜ እንዴ አንተ ምን ነው ልብህን የጣልከው እንላለን። አንዳንድ ጊዜ ደግሞ ምን እንላለን? ልቡ እኮ ቅን ነው፣ ርህራሄ የተሞላ ነው እንላለን። ያገላለጻለን። ኧረ ተው ልጄ ልብ ግዛ እንላለን አይደል? ልብ ላይ በደንብ ነው የምናውቀው። እግዚአብሔርም ወገኖቼ ልብ ላይ ትልቅ የሆነ ምን አለው? ሐሳብ አለው። በሰው ልጆች ላይ ልባቸው ላይ ይሰራል እግዚአብሔር። ስሙ የተባረከ ይሁን። ሃሌሉያ። ልብህ የት ሄደ? ኧረ ከልብሁን። እንደዚህ አይነት ቋንቋዎችን እናገራለን። መጽሐፍ ቅዱስ ላይ አይምሮን እሱን ነው የሚናገረው። አንደኛ ቆሮንቶስ ምዕራፍ 2:16 ላይ እንደዚህ የሚል ቃል አለ። አንደኛ ቆሮንቶስ መጽሐፍ ቅዱሳችንን እያየን ሃሌሉያ ዘና በሉ፣ ደስ ይበላችሁ በጌታ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ 2:16 ላይ እንዲያስተምረው የጌታ ልብ ማን አውቆት? እኛ ግን የማን ልብ አለን? የክርስቶስ ልብ አለን። ኢየሱስ ክርስቶስ ጌታ ነው። እኛ በክርስቶስ ኢየሱስ የዳንን ሰዎች የማን ልብ አለን? ተገጥሞልናል። የክርስቶስ ኢየሱስ ልብ። ክርስቶስን አስታውሱ። ክርስቶስ በዚህ ምድር ላይ ያደረገውን ቃሉን ብቻ ሳይሆን ወገኖቼ በአይነ ህሊናችን በልባችን እናስተውል። እኛ የክርስቶስ ኢየሱስ ልብ አለን የሚለው ወገኖቼ ክርስቶስ ኢየሱስ ቅን ነው። ክርስቶስ ኢየሱስ የዋህ ነው። ክርስቶስ ኢየሱስ በልቡ በጣም ቅን፣ በልቤም የዋህ ነኝ አይደል እያለ የሚናገረው። ክብር ለእግዚአብሔር ይሁን። ምን አለ? ሊያስተምረው የሚል እንዲያስተምረው የጌታ ልብ ማን አውቆታል? ማንም ሌላ አያውቀውም ማለት። ለዚህ እኮ ነው ስለ ክርስቶስ ኢየሱስ ብዙዎች አያውቁም። የጌታን ልብ አያውቁትም። ሃይማኖተኞች አያውቁትም። ኢየሱስ ክርስቶስ ጌታ። እኔና እናንተ ግን የማን ልብ ተሰጠን? የክርስቶስ ኢየሱስ ልብ ተሰጠን። ማን አውቆት? የጌታ ልብ። እኛ ግን የክርስቶስ ልብ አለን። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ እዚህ ጋር የእንግሊዘኛውን ቃል ሄዳችሁ ስታዩ የክራይስት ማይንድ አለን ነው የሚለው።
የክራይስት ምን አእምሮ አለን። ያው እንደነገርኳችሁ ነው። ልብ ብሎ እዚህ ጋር ይሄ መጽሐፍ ቅዱስን ሲተረጉሙ ለኔና ለናንተ እንዲቀርበን ነው ስለምናቀው ልባችን ላይ ብዙ ነገር እኔና እናንተ ዕውቀት ስላለን ማለት ነው። ነገር ግን የክርስቶስ ኢየሱስን አእምሮ ማይንዱን ማናውቆት ነው የሚለው። ክብር ለእግዚአብሔር ይሁን። አለን ሁላችንም። እስቲ አሜን በሉ። ኢየሱስ ክርስቶስ ጌታ። እኔን የምስራች ነግራችኋለሁ። እኛ በክርስቶስ ኢየሱስ የዳንን የክርስቶስ ኢየሱስ ልብ አለን። ለአንዳችሁ ብቻ አይደለም፣ ለገሌ ብቻ አይደለም፣ ለሁላችንም ተሰጥቶናል። ክብር ለእግዚአብሔር ይሁን። ከዓለም እኮ የተለወጥነው ይሄ ልብ ተገጥሞልን እኮ ነው። ከዓለም ክፋት፣ ከዓለም ስንክሳር፣ ከዓለም የሆነ ዓለም ራሱ ማትጣፍጠን ዓለምን ስናያት የምታስጠላን የክርስቶስ ልብ ስላለን እኮ ነው። ስለዚህ እኛ ግን ማን አስተምሮት? ነገር ግን እኛ የክርስቶስ ኢየሱስ ልብ አለን። ሃሌሉያ። ይሄ ልብ ላይ በጣም ጌታ ጳውሎስም ሲናገር ስለ ልብ ነው የሚያወራው። የሐዋርያት ሥራ ምዕራፍ 13 22ን ገልጣችሁ ስታዩ ጳውሎስ ሲያስረዳ በተለይ ስለዚህ ስለ ዳዊት ነው ዛሬ የምናየው። ባለፈው ስለ ያዕቆብ እያየን ነበር አይደለ? በጣም እንደ ዋና ሐሳብ አድርገን ያዕቆብን ያየነው። ያዕቆብ ቃል ኪዳኑን የረሳ ሰው ነበረ፣ ልብ ያላለ 10 ዓመት ሙሉ እግዚአብሔር የተናገረውን አደርጋለሁ ብሎ ካፉም የተናገረውን ሳያደርግ ምን ነበረ ያ ሰው ያዕቆብ? ረስቶት የሆነ ስፍራ 10 ዓመት ቁጭ ካለ በኋላ ጌታ መቼም የዋህ ነው፣ ቅን ነው፣ ክብር ለእግዚአብሔር ይሁን፣ አስታወሰው አለ። ኢየሱስ ክርስቶስ ጌታ ነው። ያኔ የተገናኘው ጊዜ በሎዛ በቤቴል፣ በኋላ ላይ ቤቴል የተባለችው ይሄ እግዚአብሔር ቤት ነው ብሎ ነው ቤቴል ያላት። እና እዛ ጋር የተናገርከውን ቃል ኪዳን ለኔ የገባኸውን መሰዊያ ሰዋለሁ ያልከውን አመልክሃለሁ ያልከውን ያንን ረስተሃል፣ ግን እኔ ሪማይንድ ላድርግህ አለና ተናገረው። ክብር ለእግዚአብሔር ይሁን። ስለዚህ አሳየው። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። አሜን። ዳዊትን ምን ይላል? ሐዋርያት ሥራ ምዕራፍ 13:22 ጳውሎስ በአንጾኪያ በሙክራብ እየሰበከ ነው። አይሁዳውያኖችን ከጥንት ጀምሮ ያለውን ታሪክ ነው የሚነግራቸው። አይሁዳውያኖች ወደ ክርስቶስ መጠጋት ያቃታቸው ናቸውና ነገር ግን ያስረዳቸዋል፣ ይናገራቸዋል። እግዚአብሔር ከግብፅ እንዴት እንዳወጣቸው በምድረ በዳ እንዴት እንደመራቸው ይተርክና እንደዚህ ይላል። ለአይሁድ ነው እንደዚህ የሚናገረው። 450 ዓመት ከኢያሱ በኋላ እግዚአብሔር ይላቸዋል 450 ዓመት የመሳፍንትን አገዛዝ ሰጥቶ እናንተን ምን አለ? መራ። ክብር ለእግዚአብሔር ይሁን። ከዚያም በሳሙኤል ዘመን እግዚአብሔር ደግሞ ምን አደረገ ይላል? ንጉሥ ቀባላቸው ይላል። በሳሙኤል ዘመን እዚህ ጋር ልብ ብላችሁ እንድታዩ፣ በሳሙኤል ዘመን እነኚህ እስራኤላውያኖች ከ450 ዓመት በኋላ ንጉሥ ያስፈልገናል ብለው ባሉ ጊዜ እግዚአብሔር እንደተቆጣ፣ እግዚአብሔር እንዳዘነ እናያለን አይደለ? በጣም ነው ያዘነው። ሌላ ንጉሥ አህዛብ እንደሚሆኑት አህዛብ ለውጊያ ሲወጡ ምን ያደርግ ነበረ? ንጉሳቸውን ይዘው ነበር የሚወጡት። ስለዚህ ድል ሲሆን በዛ በንጉሥ ይመካሉ። ስለዚህ አህዛብ እንደሚያደርጉት ለኛም ደግሞ ንጉሥ አንግስልን ባሉት ጊዜ እግዚአብሔር ተቆጥቶ አዝኖ ሳኦልን ነበር አይደለ ያስነሳላቸው። ግን አንድ ነገር ይነግራቸው ነበር። ይሄ ሳኦል የተባለው አሁን ማነግስላችሁ እሱ ግን በሕግ ነው የሚመራችሁ። ወዲህ ወዲያ የለም። ከእናንተ መካከል ሴቶቻችሁን ወፍጮ ፈጭታ ያደርጋቸዋል፣ እንዲሁ ልጆቻችሁን ፈረስ ጎታች ያደርጋቸዋል። ቋንጃችሁን እየቆረጠ ፈረስ ጎታች ነው ይሁን ግድ የለም አሉ። ይሁን ግድ የለም በጌታ በኢየሱስም ከኛ ይራቅ። አሜን ሃሌሉያ። አንዳንድ ጊዜ ይሁን ብቻ ይሁን የምንለው ነገር ይጎዳናል። ኢየሱስ ጌታ። ስለዚህ ይሁን ብቻ ሳይሆን መልካሙ ነገር ወደኛ ይምጣ። መልካሙ ነገር ወደኛ ይምጣ። አንዳንድ ጊዜ እንደዛ እንዳው የፈለገ ይሁን፣ የፈለገ አይነት ስራ ይሁን የምንለው ነው። የፈለገ አይነት ባል ይሁን፣ የፈለገ አይነት ሚስት ትሁን፣ እንደዚህ የምንለውን ነገር ማቆም አለብን። እነሱ እንደዛ ነው ያደረጉት። የፈለገ ይሁን፣ ቋንጃም ይቁረጥ፣ ፈረስ ጎታች የሚያደርግ፣ ጋሪ ጎታች የሚያደርግ፣ እንዲሁ ሴቶቻችን ደግሞ ልጆቻችን ወፍጮ ፈጭታ የሚሆኑ ብቻ
ንጉሥ ብቻ ይንገስልን። ይህ በሆነ ጊዜ እንግዲህ 40 ዓመት አሳልፎ ሰጣቸው። ታሪኩን ታውቃላችሁ። ሳኦል 40 ዓመት ሙሉ ቀጥቅጦ ነው የገዛቸው። ከዛ በኋላ ግን አንድ ነገር ነው የሆነው። ዳዊትን ቀባው። እግዚአብሔር ዳዊትን ቀባው። ያ ሰው ይሄ ሳኦል ለ2 ዓመት ነበር ከጌታ ጋር እንደ ልቤ ብሎ እንደው እዚህ ጋር ባይጻፍም መጽሐፍ ቅዱስ 2 ዓመት በጣም በጥሩ ሁኔታ ነው ያሳለፈው። ነገር ግን 38ቱን ዓመት ሳኦል በጣም በክፉ መንፈስ ተይዞ ሕዝቡንም እግዚአብሔርንም ያስቀይም ነበር። ሕዝቡን ይቀጠቅጥ ነበር። ከዛ በኋላ አሁን ወደዚህ እንድትመጡ ስለምፈልግ ነው። የእግዚአብሔር ልብ እግዚአብሔር ይስጠን። የክርስቶስ ኢየሱስ ልብ አለን አይደል? 40 ዓመት እንደገዛቸው አይተናል። እግዚአብሔር ሕዝቡን እንደዚህ አለ። ሐዋርያት ሥራ ምዕራፍ 13:22 ላይ ግን ጳውሎስ አንድ ነገር ተናገረ። እንዲህ አለ፣ እርሱም ከሻረው በኋላ ማንን? ሳኦልን፣ ዳዊትን በእርሱ ላይ እንዲነግስ አስነሳው ይላል። ሲመሰክርለትም እግዚአብሔር ይመስክርላችሁ። አሜን ነው። ሲመሰክርለት ሲናገርለት እግዚአብሔር ልቡን አይቶ እግዚአብሔር ውስጡን አይቶ ዳዊትን ፈለገው። ስለዚህ እግዚአብሔር ሲመሰክርለት እንደዚህ አለው፣ እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁት። ተገኙ በኢየሱስ በቅን ልብ ተገኙለት። በቅን ልብ ልገኝለት። በእውነት ወገኖች ማትረፊያ እንዲሆነን ክብር ለእግዚአብሔር ይሁን። እግዚአብሔር ሲመሰክር ደስ አይልም? እግዚአብሔር ሲናገር ደስ አይልም? ሃሌሉያ። ልጄ ብሎ ቅን ልብ አለሽ እንደ ልቤ የሆነ ልጅ አለኝ ሲል ሲመሰክርለትም አለ። በማን ፊት ነው የመሰከረለት? ወደ ኋላ ሄዶ ነው። በሳሙኤል ጊዜ የነበረው ለሳሙኤል ነው እንደዛ የተናገረው። ለሳሙኤል እንደዛ ብሎ ተናገረው። አይ እሱን ትጮኻለሁ። ስለምን ታለቅሳለህ? ስለምን ትጮኻለህ? ስለምን እንዲህ ትሆናለህ? ነገር ግን እኔ እንደ ልቤ የሆነ ሰው አዘጋጅቻለሁ አለ። እግዚአብሔር አዘጋጅቶን እኮ ነው። አሜን ነው። ተዘጋጅተናል። እኛ እኮ በክርስቶስ ኢየሱስ ልብ አለን። አሁን የሆነ ነገር እንዳታስቡ፣ ሁላችንም ቅን ልብ አለን በክርስቶስ። አሜን ነው። ሃሌሉያ። ተሰጥቷችኋል ነው የሚለው። እኛ ይላል። እኔ አይደለም ያለው ጳውሎስ፣ እኛ በክርስቶስ ኢየሱስ ያመንን እኛ። ክብር ለእግዚአብሔር ይሁን። ምን ልብ አለን? ቅን ልብ አለን። የክርስቶስ ልብ አለን። አድምጡት፣ ልባችሁ የክርስቶስ ልብ አለን። ብዙ ነገራችን እኛ መቼስ አይገባንም፣ አናቀውም። እኔና እናንተ እየኖርንበት ስለሆነ በጌታ ቤት ተደላድለን እየኖርን ስለሆነ አላወቅነውም። እግዚአብሔር ይባረክ። ዓለምን የሚጠላ የክርስቶስ ኢየሱስ ልብ አለን። ክፉን የሚጠላ የክርስቶስ ኢየሱስ ልብ አለን። ጽድቅን የሚወድ የክርስቶስ ኢየሱስ ልብ አለን። ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ስለዚህ በተለያየ መልኩ በምታልፉ ሰዎች ዛሬ አንድ የምስራች ነግራችኋለሁ። ይሄን ልብ ውስጣችሁ አስቀምጣችሁ ነው የምታዝኑት። ዛሬ በኢየሱስ ክርስቶስ ስም ይሄ ቅን ልባችሁ ይውጣ። ያንን ክፉን ነገር ይሸፍንላችሁ። ያንን የሚያስቸግረው ምክንያቱም ዳዊት በሚገርም ሁኔታ ቅን ልቡ ሻይን አድርጎ ይወጣ ነበር። በመከራ እያለፈ በችግር እያለፈ በተለያየ ነገር እያለፈ በሞት አፋፍ አንድ እርምጃ ቀረናል። በእኔና በማን በሞት መካከል አንድ እርምጃ ቀረኝ እያለ ግን የእግዚአብሔር ልብ ነበረው። እረ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ልባችሁ ይጽና። ልባችሁ ኃይል ያድርግ። ልባችሁ ይበርታ። ልባችሁ ይጽናና። እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ ዳዊት። የሚገርም ነው። ዳዊት ፍጹም ሰው ነበረ ወይ? ዳዊት አይሳሳትም ነበር ወይ? ዳዊት በብዙ ችግር ውስጥ አላለፈም ወይ? ንጹሕ ሆኖ ስላገኘው ነው እግዚአብሔር እንደ ልቤ ያለው አይደለም ወገኖች። ፍጹም ንጹሕ የሆነ ሰው የለም። ግን ተገጠመልን። ግን እግዚአብሔር ልብ ሰጠን። የክርስቶስ ኢየሱስን ልብ ሰጠን። ክብር ለእግዚአብሔር ይሁን። መዝሙር በቅንፍ 119:92
ሃሌሉያ ሃሌሉያ። እሱን አውጡና እዩ። በጉስቁልናዬ ወቅት አለ። ሕግ የሚለው ቃሉ ሕግ ቃል ሁለቱ ተወራራሾች ናቸው። ሕግ ቃል መዝሙር በቅንፍ 119:92 ላይ ሕግ ተድላዬ ባይሆን ቀድሞ በጉስቁልናዬ በጠፋው ነበር። ኢየሱስ ጌታ ነው። መዝሙር በቅንፍ 119:92 ቁጥር 92 ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። ሕግ ይሄ ቃልህ ያስተማርከኝ፣ የተናገርከኝ፣ ያስረዳኸኝ እምወደው ያ ሕግህ ያ ቃልህ እሱ ተድላዬ ባይሆን እሱን ሳሰላስል የሚሰማኝ ስሜት እሱን ልቤ ላይ ውስጤ ሳንሰላስለው የሚሰማኝ ስሜት ጉስቁልናዬን ዋጠው። ጉስቁልናችሁን የእግዚአብሔር ቃል ይዋጠው፣ የእግዚአብሔር ሕግ ይዋጠው። በነገራችን ላይ ዳዊት እኮ የብሉይ ኪዳን ሕግ አያስጨንቀውም ነበር፣ አይከብደውም ነበር። አዲስ ኪዳን ላይ እኮ ይናገራል አይደለ? ሕጉ እስራኤላውያኖችን በጣም እንዳስቸገራቸው፣ እስራኤላውያኖችን በጣም እንደከበዳቸው። ሕጉ ንጹሕ ነው፣ ሕጉ ጽድቅ ነው። ሌሎች ሲሸነፉበት፣ ሌሎች ሲቸገሩበት፣ ዳዊት ግን የእግዚአብሔር ሕግ ክብር ለእግዚአብሔር ይሁን ሃሌሉያ እንደ መልህቅ ይዞት ነበር። ስለዚህ ችግርና መከራ በሆነ ጊዜ፣ በጣም በተጨነቅኩ ጊዜ ይሄ ሕግህን ባልሰውረው ኖሮ ምንል ነበረ? በጠፋሁ ነበር። ዛሬ ችግራችሁ የሆነ ጫና የሆነ ወደ እግዚአብሔር ሕግ ወደ ቃሉ ውስጥ ግቡ። አሜን አሜን። ዳዊት በቃ ቃሉን ሕጉን ያ ሸክም የሆነው ክርስቶስ ኢየሱስ እኮ የመጣው ዳትስ ዋይ እኮ እንደ ዳዊት የእግዚአብሔር ሕግ ቢጣፍጣቸው ክርስቶስ ኢየሱስ ለምን ይመጣል? እንደ ዳዊት የእግዚአብሔር ሕግ መንገድ ቢሆናቸው ኦፍ ኮርስ የትንቢት ቃልም ነው በአዲስ ኪዳን ሊሆን ስላለው ዳዊት ይናገራል። ግን ደግሞ ወገኖቼ በቀላሉ ይኖረዋል ዳዊት የብሉይ ኪዳንን ሕግ አስቸጋሪ የሚባለው። ስለዚህ ምን አለ? ሕግህ ለእኔ ተድላዬ ባይሆን ኖሮ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ያ የተነገረው ቃል ተድላዬ ባይሆን፣ ባያጽናናኝ፣ ባልበላው፣ ሜዲቴት ባላደርገው እጠፋ ነበር። ሰዎች ለምን ይመስላችኋል በችግራቸው ጊዜ ገመድ ላንገታቸው የሚያደርጉት? ለምን ይመስላችኋል በችግራቸው ጊዜ ወንዝ ውስጥ ባህር ውስጥ የሚገቡት? ለምንድን ነው ከፎቅ የሚወረወሩት? የእግዚአብሔር ሕግ ስለሌላቸው፣ ቃል ስለሌላቸው፣ መሸሸጊያ ስለሌላቸው፣ መደበቂያ ስለሌላቸው። ዳዊት ግን ምን አለ? ኦፍኮርስ ችግር አለ፣ ኦፍኮርስ ጭንቀት አለ። ነገር ግን በምሰደድበት ሳኦል ጦር እየወረወረ ይስተው ነበር። ግን የእግዚአብሔር ሕግ ልብ ውስጥ ስላለ ሽል ይል ነበር። እስቲ ሽል በሉ። አይዟችሁ ምን አለ እንዲህ በሉ። ሽል ኢየሱስ ክርስቶስ ጌታ ነው። ሽል ይል ነበር። ጦር ወርወር ሲያረግ ሽል ብሎ ያሳልፍ ነበር። ነገርን ሽል ብላችሁ አሳልፉ። አሜን። ኢየሱስ ክርስቶስ ጌታ ነው። ሽል ማለት ጥሩ ነው። ይወረውርበታል፣ ሽል ይላል። ሽል ሕጉን ላይ ይሰወራል፣ ሕጉን ያጠነዋል። ወይ ጌታ ሆይ አለ በኋላ ሲያስታውሰው፣ ጌታ ሆይ በመከራ ጊዜ ጦር ሲወረወር በነበረ ጊዜ እንዲሁ በንጉሥ ፊት እኮ ወደ እንትን ሄዶ ማለት ነው ወደ ፍልስጤም በንጉሥ ፊት ባዕድ አገር ሄዶ በቃ ኤፕሊፕሲ እንዳለበት ሰው ተንፈራፈረ። ያው ይዘው ይገሉኛል ብሎ እንዲህ ለሃጩን እያዝረከረከ እንደብድ ሆነ። አተረፈው ግን ጌታ ኢየሱስ ክርስቶስ ጌታ ነው። ስለዚህ እነኛን ታሪኮች አለ ያለፍኩበት ምክንያቱ ሕግህ ለእኔ ምን ስለሆነኝ፣ መልህቅ ስለሆነኝ፣ ሕግህ ለእኔ ስላጽናናኝ በመከራዬ ጊዜ ምን ሆንኩኝ? አልጠፋሁም። አጠፉ አንጠፋም። እኔ አልጠፋም። ኢየሱስ ክርስቶስ ጌታ ነው። አንጠፋም፣ አትጠፉም። ሃሌሉያ
ክብር ለእግዚአብሔር ይሁን። የጌታን ልብ እንድናገኝ ዛሬ እግዚአብሔር ይርዳን። እንደ ልቡ የሆነ እንደዛ ከተገኘን ልዩ ልዩ የእግዚአብሔር ሐሳብ መከናወኛ እንሆናለን። እግዚአብሔር ልባችንን ካገኘ፣ እግዚአብሔር ልባችንን ካደመጠ፣ እግዚአብሔር በልባችን ቅን ከሆንን፣ እግዚአብሔር ካገኘን ሃሌሉያ ያሰራል። የእሱ መጠቀሚያ እንሆናለን። በጣም ይገርማል። ዳዊት ሲናገር ኢቭን ኃጢአቱ የሚሰወርለት ሰው ምን ያለ ነው ይላል? የተባረከ ነው። ኃጢአቱን የማይቆጥርበት እግዚአብሔር። ኦፍ ኮርስ ዳዊት እንደነገርኳቸው አሻግሮ የአዲስ ኪዳንን ነገር ነው የሚያየው፣ የሚተነበየው፣ የሚናገረው ይወቀውም አይወቀውም። ስለዚህ ምኑን ኃጢአቱን የማይቆጥርበት ሰው እሱ ምን ያለ ነው? የተባረከ ነው። ስለዚህ ኃጢአቱን ማለት ኃጢአት እየሰራን እግዚአብሔር አይቆጥርብንም ማለት አይደለም። ዳዊት እንደዛ ሆኖለታል። ኦፍ ኮርስ በብሉይ ኪዳን ዳዊት ኃጢአት እየሰራ እግዚአብሔር ይሸፍነው ነበር። እግዚአብሔር ቅን ልቡን እያየ ከተለያየ ጥፋት ውስጥ ከኃጢአት ውስጥ ያወጣው ነበር። ታውቁታላችሁ። የሰው ሚስት ደፍሯል። ደፋሪ ነው ዳዊት። እንደዛ አይነት ሰው ነበር። አስገድሏል። እንዲሁ የጦር እንትን አለበት። የተለያየ ክፉ ነገሮችን ምን ብሏል? አድርጓል። ግን ኃጢአቱን ይሰውርለት ነበር እግዚአብሔር። አንድ ነገር ልንገራችሁ፣ ኃጢአታችን እግዚአብሔር ሰውሮታል። አሜን አሜን፣ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ ዳዊትን ቅን ልብ ስለነበረው ኃጢአቱን አይገልጥበትም ነበር። ምን ያደርግ ነበር? ይሰውርለት ነበር። ፍቅር በነገራችን ላይ ኃጢአትን ይሰውራል። ኢየሱስ ክርስቶስ ጌታ ነው። አሜን በሉ እስቲ። አሜን ነው። በጣም 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 ይወደው ስለነበረ እግዚአብሔር ይሰውርለት ነበር። ስለዚህ በጣም በፍቅር ውስጥ ካላችሁ፣ በጣም ኃይለኛ ፍቅር ውስጥ ካላችሁ ኃጢአትን የመሰወር ችሎታ ይሆንላችኋል፣ ጸጋ ይሆንላችኋል። ክብር ለእግዚአብሔር ይሁን። ኃጢአትን አትገልጡ። በወንድማችሁ በእህታችሁ ያለውን ኃጢአት አትገልጡትም። ስለዚህ ይሰውራል። በጣም የምንዋደድ ሰዎች፣ በጣም የምትዋደዱ ሰዎች ኃጢአታችሁን ሽፍን፣ ድካማችንን ሽፍን፣ አንዳንድ ችግሮቻችንን ሽፍን። እስቲ አሜን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። ስለዚህ ዳዊት ምን አለ? ኃጢአቱን የማይቆጥርበት ሰው ምስጉን ነው። እኔና እናንተ ኃጢአታችንን ጌታ ኢየሱስ በደሙ ቀደሰ፣ አነጻ እና አልቆጠረብንም። የጥንት ችግሬን፣ የጥንት በደሌን፣ የጥንት ኃጢአቴን በክርስቶስ ኢየሱስ ደም ሸፈነው። አሜን። እናንተም እንዲህ ናችሁ። ኢየሱስ ክርስቶስ ጌታ ነው። ስንት በደል ነበረብን፣ ስንት ኃጢአት ነበረብን፣ ስንት ክፋት ነበረብን፣ ስንት ክፉ ነገር ነበረ። እንደው ከጊዜ በኋላ ምናልባት ረስተነው ይሆን? በቅርብ የሆነላቸው ሰዎች ይደነቃሉ። በቅርብ እኔ ጌታ በጣም ወደ እኔ መጥቶ ኃጢአቴ ምን አንድ በጣም በተለይ ወደ 2 ዓመት 3 ዓመት ነበር የምለው። በቃ ትዝታዬ፣ ትውስታዬ ወይ ጌታ። ግን በጌታ ቤት ስትኖሩ በጸጋ ተደላድላችሁ ስለምትኖሩ ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። ብዙም ላይታወሳችሁ ይችላል። ሃሌሉያ፣ ክብር ለአምላካችን ለጌታ ይሁን። ስለዚህ ዳዊት እግዚአብሔር ይወደው ስለነበር ጥፋቶቹን ሁሉ ይከድንለት ነበር፣ ያስተምረው ነበር፣ ቅን ልብ ነበረው። እንዴት የልቤን ሐሳብ እሱ የሚተገብር የቅን ሰው እንደ ልቤ የሆነ ብሎ ፍጹም ሰው አይደለም የምታዩት፣ ፍጹም ሰው ነው አይደለም የምንገምተው። ግን ዳዊት ነው እንደዛ የተባለው፣ በብዙ ችግር፣ በብዙ ኃጢአት፣ በብዙ ነገር ያለፈ ማለት ነው። እግዚአብሔር ይባረክ፣ ክብር ለእግዚአብሔር ይሁን። ክርስቶስ ኢየሱስ ከኃጢአት በቀር እንደማን የተፈተነ ነው? እንደኛ እንደ ሁላችንም ከኃጢአት በቀር የተፈተነ ነው። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። ስለዚህ ያውቃል፣ ኃጢአት የለበትም። ኃጢአተኞችን ግን ድካማቸውን ያውቃል። ኢየሱስ ክርስቶስ ጌታ ነው። ዳዊት ላይ ፍጹምነትን አይደለም ያየው እግዚአብሔር፣ ዳዊት ላይ ፍጹምነትን አይደለም፣ ነገር ግን ቅንን ልብ እግዚአብሔር አየ በዳዊት ውስጥ። ሃሌሉያ። ዛሬ እንዲህ ይሁንልን፣ ቅኖች፣ የዋሆች፣ ገሮች። የሚገርማቸው ልበ ቅኖች ምኖች ናቸው ነው? ብፁዓን ናቸው ይላል። ማንን ያዩታል? እግዚአብሔርን ያዩታል። አቤት አቤት አቤት። ስለዚህ እንካ በንካ ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን ለማየት
ቅን ልብ ስጠኝ። ለዚህ እኮ ነው ቅን ልብ ፍጠርልኝ ይላል ሁልጊዜ ዳዊት። አሜን ነው። ኧረ ይብዛልን። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ቅን ልብ ስጠኝ ጌታ ሆይ። ኢየሱስ ክርስቶስ ጌታ ነው። እንደ እግዚአብሔር ያለ ማንም ያዩታል። ሌላው ደግሞ ምድርን ይወርሳሉ። በምድርም ደልደል ብላችሁ የምትቀመጡት ስለ ሰላም ነው የማወራው። ስለ ሰላም ደልደል ብላችሁ እያመሰገናችሁ እግዚአብሔር ተባረክ፣ አባዬ ተባረክ፣ መንፈሱ ሳይጠፋ ኢየሱስ ክርስቶስ ጌታ ነው። ችግርን መከራን ምናምን ትወሳታዩ። አቤት ቅዱሱ መንፈስህ ካንተ ጋራ እንዲህ ይብዛልን፣ እንዲህ ጨምርልን። እግዚአብሔርን እያየን ደስ መሰኘት ይሁንልን። ቅን ልብ ያላቸው ምድርን ይወርሳሉ። የምድርን ሰላም፣ ስለ ሀብት ስለ ንብረት አይደለም። ምን በላ ምን ጠጣው ምን ለብሰው ካለን በቂ ነው የሚለው ማክሲመም እንትኑ ይሄ ነው። የምድር በረከት እሱ ነው። እሱ ካለ ማለት ነው። ክብር ለእግዚአብሔር ይሁን። ሌላው ኤክስትራ ነው፣ ግን ስለ ሰላም ነው የሚያወራው። ስለ ሰላም ነው የሚያወራው። ስለ መደላደል ነው የሚያወራው። ሃሌሉያ። ስለዚህ አለ በቃ ጌታ ሆይ አለ እኔ እኮ በመከራዬ በጠፋሁ ነበር፣ ሕግ ባይጣፍጠኝ፣ ሕግህን ባልሰውር፣ ሕግህን ሜዲቴት ባላደርገው ኖሮ እኔ እኮ ከችግሬ የተነሳ ጠፋ ነበር። እንዲህ የምትሉ ሰዎች አላችሁ። ዛሬ ወደ እግዚአብሔር ቃል ውስጥ ግቡ፣ ወደ እግዚአብሔር ሕግ ውስጥ ግቡ። እንግባ በኢየሱስ ስም። ሃሌሉያ። ደስ ይሰኛል። ደግሞ የሚገርማችሁ አንድ ነገር ልንገራችሁ። ስለ ጸሎት፣ ስለ ቃል፣ ስለ እግዚአብሔር ቃል አንዳንድ ነገሮችን ስታስቡ ደስ ይበላችሁ። ደስ እያለን ነው የምንጸልየው። ደስ እያለን ነው ቃሉን ልዩነት ስላለው ነው። ምክንያቱም አንዳንድ ጊዜ ወገኖች እኔ አሁን በቃ በቀኑም ሙሉ አንዳንድ ስባዝን ውልና እንደው ሳልጸልይ አልተኛትም እላለሁኝ። እንዲህ ሆነ ነገር ቃሉን ሳላነብ። ግን ዳዊት ቃሉም ቢሆን ጸሎቱም ቢሆን ደስ እያለው እየቸኮለ። ደስ ካላችሁ ድካም የለም። እስቲ አሜን በሉ። በጣም የምትፈልጉት ነገር ዛሬ ቃሉ በጣም የምንጠማው እንዲሆን እግዚአብሔር ይርዳን። ሃሌሉያ። አንዳንድ ጊዜ አልጋችን ላይ ደክሞን አይደለ ቃሉን። እኔ አንዳንድ ጊዜ እንደዛ ግርም ይለኛል። የሆነ ነገር ሳይ እልፍልና አይኔ ፈጥ ልክ ደካማ ስለሆንኩ ነው ማወራችሁ፣ እናንተንም ስለማይ ማለት ነው። ቃሉ ላይ ግን እንዲህ ብው ጌታ ሆይ ነገ እንደዛ ነው እንትን እንደዛ እኔ ስለማረግ ነው። እኔ እንደዛ ስለምል እምትወዱት ከሆነ ግን ትቸኩላላችሁ ለማንበብ እየጣፈጣችሁ ማለት። ዛሬ እሱ መንፈስ በኢየሱስ ስም እኛ ላይ ይብዛ። አሜን አሜን አሜን። ዳዊት ይወደዋል፣ በቃ ይወደዋል። በመውደድ ደረጃ ነው የእግዚአብሔር ሕግ፣ የእግዚአብሔር ቃል፣ የእግዚአብሔርን ነገር እንዲሁ እንደው ተግብሬው ውይ ጌታዬ እንትን ይለ እንደዛ አይደለም። ይወደዋል። ስለሚወደው እዛ ውስጥ ቃሉ ውስጥ ስለሚደበቅ ስለ ዓለም ነገር ምንም አይመስለውም፣ ወይም ደግሞ ስለ መከራው ምንም አይመስለውም። እጠፋ ነበር አለ እኮ እጠፋ ነበር፣ ግን ቃልህን ሳነብ ሕግህን ሳነብ እሱን ባየው ጊዜ ግን ነቃ አላለሁኝ። ይውደቅባችሁ፣ ይውደቅብን መውደድ። መጽሐፍ ቅዱስ ላይ ጴጥሮስ ላይ እንደዛ ይላል አይደል? ሰው ለተሸነፈበት ለዛ ተገዝቶ ባሪያ ነው። ያሸነፋችሁ ምንድን ነው? በሁለት ነገር ሽንፈት አለ። አንዳንድ ኃይለኞች ሲያገኟችሁ እናንተ አቅማችሁን መጥናችሁ እጅ ትሰጣላችሁ። በጦር በፍቅር ደግሞ እጅ መስጠት የሚባል ነገር አለ። ክብር ለእግዚአብሔር ይሁን። ፍቅር ካሸነፋችሁ ስለ ፍቅር መኖር ትጀምራላችሁ። ፍቅር ካሸነፋችሁ በዛ በፍቅር ውስጥ መኖር። ስለዚህ ሰው ለተሸነፈበት ለዛ ይኖራል። ቃሉ ያሸንፈን በኢየሱስ አሜን። የእግዚአብሔር ሕግ እየጣፈጠን ነው ወይስ እንደ ሕግ ይዘነው እንደው ዛሬ እኔ ራሴን ለማሻሻል አንዳንድ ነገሮች እርምጃ ወሰድኩ። በቀን ውስጥ 3 ምዕራፍ አነባለሁ የሚል ከድሮ ጀምሮ እንዲህ አይነት ኮሚትመንት ነበረኝ። ጥሩ ነው። ከወደዳችሁት ከ3 በላይ ትሄዳላችሁ። ከወደዳችሁት እንደዚህ የጀመራችሁ ሰሞን እኔ የጀመርኩ ሰሞን በጣም ይገርመኛል። ወደ ጌታ እንደመጣሁ ባስ ውስጥ ይሄው ምስክሮች አሉ፣ አንዳንድ የጥንቶቹ አሉ። ባስ ውስጥ እንዲህ ይዤ ሲሄድ በእውነት ነው የምላችሁ ምንም አላይም። በቃ ባስ ውስጥ ከገባው ቃሉ በቃ ወይ ጉድ ወይ ጉድ። ምክንያቱም የዓለም ቅራ ቅንቦዬን እዚህ ጋር አገኘዋለሁ። ያንን ሸክሜን እዚህ ጋር ኧረ እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል። ወይ ይጣፍጠኝ ነበር። ይጣፍጣችሁ።
እንደገና ያምጣው ያን ዘመን በእናንተ ላይ። እጆቻችሁ ወደ ላይ አድርጉ። ግድ የላችሁ እንደኔው ሰነፎች ናቸው። አይዟችሁ በሉ። ውስጡን እናውቃለን። አዎ ከፍ አድርጉት። እግዚአብሔር ይርዳን። እግዚአብሔር ሆይ ጣፋጭ የሆነው ቃል በኢየሱስ ክርስቶስ ስም በእኔና በወገኖቼ ላይ ዛሬ እንዳዲስ የኔ ጌታ ሃሌሉያ ይግባብን። ዳዊት እንደወደደው ሃሌሉያ፣ ዳዊት እንደፈለገው፣ ዳዊት እንደተጠማው የኔ ጌታ፣ ዳዊት በቃል ውስጥ እንደሚኖር የነበረ አቤቱ ጌታ ሆይ ዛሬ በኢየሱስ ስም ጸልያለሁ። ይህ እንደገና አዲስ ነገር ይሁን በመካከላችን፣ አዲስ ነገር ይሁን በኢየሱስ ስም። ያኔ በጣም ይገርማል። አይኖቼ ሁሉ የተገለጡ ነበሩ። በከተማው ላይ ያለውን ክፋት በደንብ ነበር ማየው። በከተማው ላይ በሰው ላይ ያለውን በአንዳንድ እንትን ላይ እንዲህ ተገልጦ ያ ዘመን ይመለስ፣ ያ ዘመን ይምጣላችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ለመዘመር አንሰለች፣ ፕሮግራም አንይዝ። እንደዛ ነበር። እንዲሁ ለተለያየ ከወንድሞች ጋር ህብረት ለማድረግ የሆነ ዳገት አይሆንብን። እየናፈቅኩኝ ነበር። ስብሰባ አለ ስባል መቼ እንደው በቃ ከወንድሞች ከእህቶች ጋር ያለው እንትን በጣም ልዩ ጊዜ ነበር። ዛሬ ምርኮ ይመለስላችሁ። ብዝበዛ ይቸኩልላችሁ። አሜን ይሁንላችሁ። አሜን ይሁንልን ለሁላችንም። ሃሌሉያ ሃሌሉያ። ዳዊት ከክርስቶስ ጋር አካሄዱ ይመሳሰላል ከኃጢአት በቀር። ዳዊትና ክርስቶስ ኢየሱስ ተመሳሳይ የሆነ ካራክተር አላቸው። ዳዊት ስጋ ለባሽ ስለሆነ ኃጢአት ያጠቃው ነበር። ከኃጢአት በቀር ግን ዳዊትና ጌታ ኢየሱስ ክርስቶስ አንድ አይነት ካራክተር አላቸው። አንድ አይነት ህልውና አላቸው። አምላክ የሆነው ክርስቶስ ኢየሱስን ወገኖቼ እኩል እየተደረገ አይደለም ከሰው ጋር። ነገር ግን የክርስቶስ ልብ አለን አይደል ብለን የጀመርነው የክርስቶስ ልብ አለን። የሱ ፈቃድ፣ የሱ አካሄድ፣ የሱ ነገር እኔና እናንተ ላይ ኢንፍሉዌንስ ሊያደርግ ግድ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ዕብራውያን 4:15 ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ከኃጢአት በቀር። ስለዚህ ዳዊትንና ጌታ ኢየሱስን ኮምፔር ስናደርግ አንድ አይነት ነገር አላቸው ብለን ስንል አምላክነቱን የጌታ የኢየሱስ ክርስቶስን እንዳንረሳ፣ ትንንሽ ሰዎች ትንንሽ አማልክት ነን እያልን እንዳልሆነ፣ ልክ እንደ ክርስቶስ ነን እያልን እንዳልሆነ፣ እንደ ክርስቶስ ልብ አለን። ካራክተራችን እንደዛ እንዲሆን እግዚአብሔር ይፈልጋል። አወጣጥ አገባባችን፣ ሐሳባችን፣ አመለካከታችን፣ ገርነታችን፣ ፍቅራችን፣ ቸርነት፣ የዋህነት እንደነዚህ መሳሰሉ ነገሮች በእኔና በእናንተ ህይወት ልክ ጌታ ኢየሱስ እንደነበረበት ልክ እንደዛ እንድንሆን ያስፈልጋል። ዳዊት እንደዛ ነበር። ዳዊት ክብር ለእግዚአብሔር ይሁን። አካሄዱ ከጌታ ጋር እኩል አንድ አይነት ነበር። ለዳዊት ቅድም እንደነገርኳችሁ የብሉይ ኪዳን ህግ ቀንበሩ አልነበረም። መዝሙር በቅንፍ 119:97 ህግህን ይላል። መዝሙር በቅንፍ 119:97 ህግህን ወይም ቃልህን እንዴት ወደድኩት፣ ቀኑን ሁሉ እርሱ ትዝታዬ ነው። አራሚን ነው። እንዴት ወደድኩት። እስራኤልን የከበደ እስራኤልን በጣም በቃ መከራ ማለት እስራኤል ብቻ አይደለም ለሰው ልጆች በሙሉ የከበደ ህግ ዳዊት ግን ይጫወትበታል። ሃሌሉያ ይጫወትበታል። ስለ ይዝናናበታል፣ ይነቃቃበታል። ክብር ለእግዚአብሔር ይሁን። መስዋዕት ማረድ እንደሆነ ለዳዊት ምንም ችግር የለበትም። ለእግዚአብሔር የሆነን ነገር መሰዋት ምንም ችግር የለበትም። የብሉይ ኪዳን ህግ ምንም በጌታ ፊት ማሸብሸብ፣ በጌታ ፊት ምንም ቀኑን ሁሉ እርሱ ትዝታዬ ነው። ቀኑን ሁሉ ወገኖች የእግዚአብሔር ቃል በውስጣችን ካለ አቤት 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 ሃሌሉያ ሃሌሉያ። አየር ላይ ነው የምትሄዱት። ምድር ላይ ምን እንደሚከናወን አታውቁም። ኢየሱስ ክርስቶስ ጌታ ነው።
አራሚን ነው። ኧረ ይሁንልን። ሃሌሉያ። በቃ ተሰወርኩበት አለ። እሱ ትዝታዬ ነው፣ ሕግህ ለእኔ ትዝታዬ ነው፣ አሰላስለዋለሁ፣ ደስ ይለኛል። ዳዊት የእግዚአብሔርን ቃል የእግዚአብሔርን ሕግ በመውደዱ ምክንያት 40 ዓመት ዳዊትም ሳኦልም በነገራችን ላይ እስራኤልን የገዙት 40 ዓመት ነው። የቁጥር ጉዳይ እንዳይገደል፣ የቁጥር ጉዳይ አይደለም። 40 ዓመት ነው የነገሱት። ነገር ግን ዳዊት 40ውን ዓመት ሙሉ በጌታ ፊት ቅን ሆኖ ልቡ የክርስቶስን ልብ የእግዚአብሔርን ልብ እሱን ይዞ ኖረ እስከ መጨረሻው ድረስ። እግዚአብሔር ያስኪደን። አሜን ነው። ሃሌሉያ። እስከ መጨረሻው። ለዚህ ነው መጽሐፍ ቅዱስ ጸሐፊዎች ጳውሎስ ለጢሞቴዎስ አንተ ግን እስከ መጨረሻ ሂድ፣ መሃል መንገድ ላይ መቋረጥ አለ፣ እስከ መጨረሻ ሂድ፣ እስከ መጨረሻ ሂዱ። አሜን አሜን። እስቲ ድምጻችሁን ከፍ አድርጉና በምንም ሁኔታ በሉ፣ ጌታ ሆይ ከቤትህ አልጠፋም እስከ መጨረሻው። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። ትዝታዬ ነው። ዳዊት መንግስቱ ልዩ ነበር። ከእግዚአብሔር ጋር ያለው ኮኔክሽን ይገርማል። ኃጢአቱ ይሰወርለት ነበር። ዳዊት አልገደለም፣ ገሏል። እኔ አንዳንድ ጊዜ ዳዊት የሚያደርገው ነገር እንዴት የእግዚአብሔር ልብ እንዴት እንደ ልብ ያለው ልትሉ ትችላላችሁ። አንዳንድ ነገሩ ስታዩ ማለት ነው። ዳዊት በጥበብ ነበር ራሱ የሚበቀለው ሰዎችን በጥበብ በማስተዋል ቀስ በማድረግ እንዲህ አይነት ሰውን ነው እግዚአብሔር እንደ ልቤ ያለው። ትዝ ይላችኋል ሳሚ የሚባል ሳሚ የለም መቼም እዚህ ቦታ ላይ ቃሉ ነው። አይዟችሁ ሳሚ የሚባል አደራሽ ለካስ የሳሚ እናት አለች እዚህ ሳሚ። ክብር ለእግዚአብሔር ይሁን። እንዲህ ሳቅ እያልንም እንድናወራ ብዬ ነው። እና በጣም ይገርማል። አቤሴሎም ባሳደደው ጊዜ ራሱን ተከናንቦ በኢየሩሳሌም ይሄድ ነበር ወደዛ በደብረ ዘይት ተራራ። በቃ ተሸፋፍ አገኘሁት አለ ይሄ ሳሚ የሚባል ልጅ። አገኘሁት አቧራ እየበተነ አንተ የደም ሰው ተገኘህ ዛሬ። እግዚአብሔር ሊበቀልህ መጣ አይደለ? በቤትህ እንዲሆን አይደለ? የሳኦልን ቤት እንዲህ እንዳደረከው መና እንዳደረከው እግዚአብሔር ደግሞ መጣብህ። የሚገርም ነው። እነ ዮአብ የጦር አበቃ ይሄ ንጉሱን የሚሳደብ ማን ነው? ሄደን በጦር እንትን በለው እንዴ ላጣብቀው ከመሬት ጋር ሲሆን ተውት፣ ብልጠቱን ይው ተውት። አይ ኖ እግዚአብሔር ስደበው ብሎት ከሆነስ እግዚአብሔር ስደበው አይልም። ግን ጥበበኛ ነው። እንደ ጥበብ ማለት ሰውንም እንትን ለማለት በኋላ ላይ እነኚህንና ሌሎች የሚመሳስሉ ነገሮችን በሙሉ በሱ ላይ የተነሱትን እሱ አልጎዳቸውም። ለሰለሞን ለልጁ ነው ቀስ ብሎ እንግዲህ አንተ ታውቃለህ ሳሚ እንዴት እንዳደረገኝ፣ እንትና እንዴት እንዳደረገኝ፣ እንትና እንዴት እንዳዋረደኝ፣ አንተ ጥበበኛ ነህ፣ ስለዚህ የምታደርገውን አንተ ታውቃለህ አለው ሰለሞን። ከዛ በኋላ ሰለሞን እያንዳንዳቸውን ኢዮአብ የተባለውን የጹሪያ ልጅ የዳዊት የእህት ልጅ ነው ኢዮአብ የጦር አበጋዙ፣ እሱ ያስቸግረው ነበር፣ መንግስቱን ይገዳደር ነበር ያለ ፈቃዱ። አቤሴሎምን ራሱ በጦር የወጋው አትውጉት አትግደሉት ብሏቸው ሲያበቃ በጦር ወጋው። በቃ አልፎ ይሰራል፣ አልፎ እንትን ይለዋል። ስለዚህ አንተ ታውቃለህ አለው። ሰለሞን ቀስ አለ፣ ከኢየሩሳሌም እንዳትወጣ፣ ከኢየሩሳሌም በወጣህ ጊዜ ትሞታለህ አለ። መቼስ ያው በቀል ይስባልና አንድ ቀን የሳሚ አሽከር ወደ ሌላ ቦታ ሄደና እሱን ፍለጋ ከኢየሩሳሌም ወጣ፣ አመጣና ገደለው። እና በጥበብ ነው ሲገድል ለማለት ነው። ግን ቢሆንም እንደ ልቤ ይለዋል። ኃጢአቱ ይሸፈንለት ነበር።
ኃጢአትሽን ይሸፍነው። ኃጢአታችሁን ይሸፍን እግዚአብሔር። ኃጢአታችንን ይሸፍንልን። ሃሌሉያ ሃሌሉያ። እኔ እንዲህ እየተሸፈንኩ ነው ያለሁት። እንዲህ እየተሸፈንኩ ይገባኛል። እግዚአብሔር በተለያየ መልኩ ፕሮቴክት እያደረገኝ እንደሆነ ይገባኛል። ዳዊትን የረዳ የኔና የናንተ አምላክ ነው። አሜን ነው። እኛ እኮ ጠፍተን ነበር እንደ ጠላት ሐሳብ በኔ ላይ ያልሆነም አይደለ መዝሙሩ እንደዛ ይላል። ያልሆነብን እግዚአብሔር ስለረዳን እግዚአብሔር ስለያዘን እንጂ ወገኖቼ ያጠፋል። ሰይጣን መጥፎ ነው። ሰይጣን ክፉ ነው። ገዳይ ነው። በቀለኛ ነው። ታጥሷይ እኮ ሰዎችንም የሚበቀለው። ቅድም ለጆሽ አወራው ነበርና አንድ እንግዲህ በጌታ ቤት ውስጥ በጣም የሚታይ የነበረ ልጅ ነው እና ጋዜጠኛም ነው። እንደዚህ ኢንተርቪው ያደርጋል ትልልቅ እንትኖችን። ድንገት ግን ተነስቶ በሚዲያ ላይ አየሁት። አሞት ጭንቅላቱ። ከዛ በኋላ በቃ የሚናገረው ምን የሚለው ተመልሶ ሄዶ ጸበል ለጸበል ምናምን። አሁን ዛሬ ጧት አለፍ ብዬ ሳይ አመድ ተቀብቶ ጭቃ ተቀብቶ በእንትን ላይ እርዳታችሁ ምናምን ይላል። እኔ እንደው ባካፈራ ያድንህም ወደ ጌታ ተመለስ ብዬ ጻፍ አረኩና ጌታ ሆይ ለምን ብዬ እንደገና ሰረስኩት። አፈራ ያድንም እና ምን ልላችሁ ፈልጌ ነው። እና አንድ ጊዜ እንደዚህ ከልባችን ወጣ ስንል ከሆነ ነገር ወጣ ስንል ወደ ጌታ ቃል ስውር እንበል። እርግጠኛ የእግዚአብሔር ቃል ስለሌለው የእንደገና አምላክ ነው ጌታ። ምንም ብትቸገሩ ምንም ብንሆን አይለቀንም ጌታ። ኃጢአታችሁ በዝቶ ላይ ቢሆን ይሄንን ስለ ኃጢአት ኢንከረጅ እያደረኳችሁ አይደል። ድካማችሁ በዝቶ ላይ ቢደርስ ጌታ አይጥላችሁም። ውዴ አይጥለኝም በፍጹም። አንተን እንዳልበድል ቃልህን በልቤ ሰወርኩት አለ ዳዊት። አንተን እንዳልበድል ደግሞ ቃልህን በየት ሰወርኩት? ልቤ ውስጥ ሰወርኩት። እንዳልበድልህ ጌታ ሆይ። ዝማሬ እኮ ይወጣል አይደል? እንዲህ አይነት እንዳልበድል ጠብቀ እንዳላሳዝን ጠብቀ አምላኬ ካንተ ሌላ ማንም የለ። ዘማሪዎች ቃል ስስት ይላሉ፣ ዜማ ስስት ይላሉ። አያችኋለሁ እኮ ችግር ነው። ኢየሱስ ክርስቶስ ጌታ። ዜማዋ ቁጭ ካላለች አይጥማቸውም። ይገርመኛል። ከድሮ ጀምሮ እኮ ነው ልዘምር እዚህ ጋር እንትን ስል እኔ አመጣና በቃ በሌላ እንትን አደርገዋለሁ። ክብር ለእግዚአብሔር ይሁን። ዝማሬን ግን ይፈልገዋል ጌታ። አሜን። ስቀልድ ነው ባይዘው። ጌታ ይባርካችሁ። ልዩ ነው። እናንተ ግን ቁጭ ነው የምታረጓት። ቁጭ ያረጓታል ዝማሬዋን። ቁጭ ቅላጼው። እግዚአብሔር ይባርካችሁ። ደስ ያለው ይዘምር ነው። ደስ ሲለኝ ነው የምዘምረው። ደስ ስላለኝ ሃሌሉያ። ደስ ይበላችሁ። በጌታ ደስ ይበላችሁ። እርሱት እስቲ እርሱት በል። አንዳንድ ጭንቀት ሲሆን ከሬዳሽ በማለት እኮ ሰዎች ያልፋሉ። እኔና እናንተ የጌታ ነገር አለ አይደል? እንዴ መንብዬ ለሻይ ቅጠል ህዝብ ከሬዳሽ ይላሉ። ከዛ ያልፉታል። ችግሩ ያልፉታል። አራሚን ነው። ምን አስጨነቀ? ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ሕግህን ደግሞ ምን አለ? ቃልህ ሕያው አድርጎኛል። ይህቺ መከራዬ ምን አደረገች? ደስ አሰኘችኝ ይላል። ደግሞ መዝሙር በቅንፍ 119 50 ላይ ቃልህ ሕያው አደረገኝና ይህቺ መከራዬ ደስ አሰኘችኝ። አቤት አቤት! ኧረ ወደዚህ መገለጥ እግዚአብሔር ያምጣል። ይህቺ መከራዬ አላት። በቃ ይህቺ አሁን የተለያየ ነገር ውስጥ ብናልፍ ወገኖች ይህቺ መከራዬ በሏት። ይህቺ መከራዬ ደስ አሰኘችኝ። እንዲያውም በቃ ደስታ ሆነልኝ። እንደውም ኃይል ሆነልኝ።
አብረኸኝ መከራ ተቀበል አይደለም የሚለው ጳውሎስ ጢሞቴዎስን አብረኸኝ መከራ ተቀበል። መከራ ይቀበሉታል በክርስቶስ ከሆነ አሜን። ኧረ ይሁን። ባይ ዘ ዌይ ወደ መከራ እንዳትገቡ ጸንታችሁ ጸልዩ የሚለው የክርስቶስ አይነት በክርስቶስ ኢየሱስ ባለ መከራ አይደለም። ወደ ኃጢአት እንዳትገቡ፣ ወደ ዝሙት እንዳትገቡ፣ ወደ ርክሰት እንዳትገቡ፣ ወደ ዓለም እንዳትገቡ ጸልዩ ነው እንጂ መከራ ስለ ክርስቶስ ግን መከራ ለኔና ለናንተ ጌጣችን ነው አለኩ ዳዊት። ይቺ መከራ ያስደሰተችኝ ቃልህ ውስጤ ስላለ ይቺ መከራዬ እስቲ ይቺ በሏት፣ ይቺ መከራዬ፣ ይቺ ማትረባ ነገር ሃሌሉያ። ክብር ለእግዚአብሔር ለአምላካችን ይሁን። የጌታ ራትን ስለምንወስድ እንደው በቀጥል ደስ ይለኝ ነበር፣ ረጅም ነገር ነው። ኔክስት ግን ስለ ዳዊት በዚሁ ዙሪያ እንማራለን። ክብር ለእግዚአብሔር ይሁን። የዳዊትን ልብ እግዚአብሔር ይስጠን። አሜን። መከራችንን እንድናልፍ የእግዚአብሔር ልብ ሃሌሉያ እግዚአብሔር ይስጠን። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ሃሌሉያ